የፍቅር እስከ መቃብር ትረካ በህዝብ ልቦና እንዲታወስ ከሚያደርጉት ውስጥ አንዱ ዋሽንቱ ነው። በዋሽንቱ የሚወጣው ድምጽ የፍቅር እስከ መቃብር ክንውኖች በትውስታ እንዲመለሱ እንድናያቸው እንዲያውም ትረካው ነፍስ እንዲዘራው ያደረገው ልብ ሰርሳሪው የዋሽንቱ ድምጽ እንደሆነ ይነገራል። የዚህ ትረካ ማጀቢያ የዋሽንት ድምጽ የተጫወቱት የዋሽንቱ ንጉስ የዛሬው የምናብ እንግዳችን ዮሐንስ አፈወርቅ በትረካው ከያኒያኑ ታዲያ ወጋየሁ ንጋቱ በድምጽ ከማስፋውን በተጨማሪ የዋሽንቱን ድምጽ ደግሞ በእጅጉ ትረካውን በብዙሃን ልብ እንዲቀር ማድረጉ ይታወሳል። በቅርቡ በድምጻዊ ቴዎድሮስ ካሳ ቴዲ አፍሮ ማር እስከ ጧፍ መግቢያውን ያስዋበው ዋሽንቱ ንጉስ ነው። በዚህም የሙዚቃ ደራሲ ታዲያ ይህንን መጽሐፍ የደረሰው አለማየሁ የተጻፈውን የፍቅር እስከ መቃብር ትረካ ወደ ኋላ መለስ ብሎ አይምሯችን ላይ ሰብለ ወንጌልን በዛብን ከዋሽንቱ ጋር እንዲቀሩ አድርጓቸዋል። የዛሬው የምናብ እንግዳችን የዋሽንቱ ንጉስ ዮሐንስ አፈወርቅ ከጎጃም ምድር በአዊ ዞን በፊልካ